ሰላም ሰላም የዩቲዩብ ቻናል ተከታታዮች እንዴት ናችሁ? መኳንንት ነኝ ከኢትዮጵያ። እንዴት አላችሁ? እንግዲህ ዛሬም የተለመደውን ቆንጆ ማሲንቆዎችን ዋሽንቶችን እየሰራው የተለያዩ ቦታዎች ውጭ ሀገር እንደምልክ ይታወቃል። እንግዲህ ዛሬ ደግሞ ኤሌክትሪክ ሲስተም የሚሰራ መሰንቆ እንዴት አድርገን ከስፒከር ጋር እናገናኛለን የሚለውን አሳያችኋለሁ። እሺ ጋይስ፣ እዚህ ጋር ስፒከር አለ፣ ኦሪጂናል ስፒከር አለ። እዚህ ጋር ኦሪጂናል ጃክ አለ። እዚህ ጋር ሁለቱንም እያያችሁ ነው ማለት ነው። እዚህ ጋር የመሰንቆ ቮሊዩም መቀነሻ መዝጊያ መጨመር ያለው እዚህ ጋር ማለት ነው። እዚህ ጋር እንደምታዩት ይሄው እዚህ ጋር እንደምታዩት እንደዚህ ይዘጋል፣ ይከፍታል፣ ይጨምራል፣ ይቀንሳል ማለት ነው። እዚህ ጋር ደግሞ አውትፑት አለው። አውትፑት ማለት ምንድነው? ከዚህ ወደ ስፒከሩ የሚቀይርልን ማለት ነው። ከዛ እዚህ ጋር ደግሞ ድምጹን የሚስብልን ፒክአፕ አለ ማለት ነው። እዚች ጋር እንደምታዩት እንደዚህ አይነት ኦሪጂናል ጃክ አብረው ይመጣላችኋል ስታዙ ማለት ነው። ከዛ ስፒከሩን እዚች ጋር እሰካለሁ ማለት ነው። ጃኩን እዚች ጋር ከሰካው በኋላ ማንኛውም ስፒከር ይሆናል ማለት ነው። እነዚህ አይነት ቀለል ባለ ዋጋ የምታገኟቸው ስፒከሮች ናቸው። ከዛ እንደዚህ አድርገን እንሰካለን ማለት ነው። እንደዚህ አድርገን ከሰካን በኋላ የፈለግነውን አይነት ሙዚቃም ይሁን ሌላ ዜማ መጫወት እንችላለን ማለት ነው። አሁን ሰክቻለሁ፣ ከስፒከሩ ጋር አገናኝቻለሁ። እዚህ ጋር ድምጽ አለው፣ ከፍ ዝቅ ማድረግ ትችላለህ። እዚህ ጋር መጨመርም መዝጋትም መክፈትም። አሁን ይሄ በባዶ ነው፣ ዘግቼዋለሁ። አሁን ስከፍተው ደግሞ ድምጹን ስሙት። አሁን ይሄን ይመስላል ማለት ነው። እንደዚህ ያድርጋችሁ በቀላሉ ጥሩ የሆነ ድምጽና አሪፍ የሆነ ሳውንድ ማግኘት ትችላላችሁ ማለት ነው። ምን ለማለት ፈልጌ ነው? እንደዚህ አይነት መሰንቆዎች በጣም በኦሪጂናል ዋንዛ እየተሰሩና ኤሌክትሪክ ሲስተም ጋር አብረን ስቱዲዮ ላይም ሆነ እንደዚህ መድረክ ላይ እንደዚህ አይነት ትላልቆች ስፒከሮችም ቢሆን የስቱዲዮ ሞኒተሮችም ቢሆን በእንደዚህ አይነት አገናኝተን የምንጫወተው በጣም ምርጥ መሰንቆ ነው ማለት ነው። አሁን ድምጹን ላሰማቸው። እንደዚህ አድርጋችሁ መጫወት ትችላላችሁ ማለት ነው። መኳንንት ነኝ። ክራሮችን መሰንቆዎችን ስትፈልጉ እስካላችሁበት ውጭ ሀገር ውስጥ እስካላችሁበት አካባቢ በዴሊቨሪ እልክላችኋለሁ ማለት ነው። ውጭ ሀገር ያላችሁ በፖስታ ቤት በዲኤችኤል እልክላችኋለሁ ማለት ነው። ክራር፣ መሰንቆ፣ ዋሽንት ስትፈልጉ እስካላችሁበት ድረስ እልክላችኋለሁ ማለት ነው። ዋሽንት፣ መሰንቆ ኦንላይን እያስተማርኩ ነው። ተመዝገቡ። አሁንም የሚማሩ ልጆች አሉ። እናንተም ተመዝግባችሁ መማር ትችላላችሁ ማለት ነው።
እንደዚህ አይነት ቆንጆ መሰንቆዎችን ዋሽንቶችን ስትፈልጉ እስካላችሁበት ድረስ እልክላችኋለሁ ጋይስ። እዚህ ጋር ደግሞ ቆንጆ ዋሽንቶች አሉ እንደምታዩዋቸው ኦሪጂናል ሳውንድ ያላቸው በጣም የተቃኘ ድምጽ ያላቸው ናቸው። እንግዲህ እንደዚህ አይነት ቆንጆ ዋሽንቶችን እስካላችሁበት ድረስ እልክላችኋለሁ። እዘዙ። እነዚህ በጣም ፐርፌክት የሆኑ ዋሽንቶች ናቸው። እዘዙ። እስካላችሁበት ድረስ እልክላችኋለሁ። ድምጻቸውን ላሰማችሁ። እሺ እንደዚህ አይነት ቆንጆ ዋሽንቶችን ውድ የዩቲዩብ ቻናል ተከታታዮች እንግዲህ መማር የምትፈልጉ ኦንላይን እያስተማርኩ ነው። ተመዝገቡ፣ መማር ትችላላችሁ። ማዘዝ የምትፈልጉ እስካላችሁበት ውጭ ሀገር ውስጥ እስካላችሁበት እልክላችኋለሁ። መኳንንት ነኝ ከኢትዮጵያ። ስለተከታተላችሁ አመሰግናለሁ። ቸር ሰንብቱ።